በደብረ ጽዮን የሚመራው የህወሓት ክንፍ የጠቅላይ ሚኒስትሩ የእጩ ጥቆማ ጥሪ የፕሪቶሪያውን ስምምነት የሚጥስ ነው አለ። ይህ ኢትዮጵያን ዴይሊ ነው። በየዕለቱ የምንለቃቸው አዳዲስ መረጃዎች እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ክንፍ ጠቅላይ ሚኒስትር አብይ አህመድ ለትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት መረጣ ያቀረቡትን የእጩ ጥቆማ ጥሪ የፕሪቶሪያውን ስምምነት የሚጥስ አካሄድ እንደሆነ በመግለጽ ተቃወመ። የፌዴራል መንግስት የትግራይን ህልውና የሚፈታተኑ ሁካታና ግጭትን የሚፈጥሩ ስራዎችን እያከናወነ ነው ሲልም ከሷል። ክንፉ ትናንት ረቡዕ ምሽት ባወጣው መግለጫ የኢትዮጵያ መንግስት ደም አፋሳሹን ጦርነት ባስቆመው የፕሪቶሪያ ስምምነት መሰረት ሊፈጽማቸው ይገባ የነበሩ የትግራይ መብትና ደህንነትን የሚመለከቱ ወሳኝ የስምምነቱ ይዘቶችን የመፈጸም ተግባር እያከናወነ አለመሆኑን ገልጿል። በስምምነቱ የሌሉ ጉዳዮች በብቸኝነት በትግራይ ላይ በመጫንና የሰላም ሂደት በሚጎዱ ተግባራት ተጠምዶ ይገኛል ሲልም የፌዴራል መንግስትን ወቅሷል። በአሁኑ ሰዓት የትግራይ ህዝብ የተመረጠ መንግስት ሊኖረው ይገባ እንደነበር የገለጸው ፓርቲው ይህ ያልተሳካው የፌዴራል መንግስት የስምምነቱን አፈጻጸም በተመለከተ የተሳሳተ አካሄድና የፖለቲካ ትርምስ እንዲኖር በመስራት ምክንያት እንደሆነ በመግለጫው ላይ አስፍሯል። በአሁኑ ሰዓት ከዚህ ቀደም ከነበሩ የፕሪቶሪያ ስምምነትን የሚጻረሩ ተግባራት ሌሎች አዳዲስ ጥሰቶችን በኢትዮጵያ መንግስት እየተፈጸሙ መሆኑንም ገልጿል። የፓርቲው ክንፍ ይህንን ክስ ያቀረበው ጠቅላይ ሚኒስትር ዶክተር አብይ የትግራይ ህዝብ የክልሉ ጊዜያዊ አስተዳደር ፕሬዝዳንትን የሚተካ እጩ በኢሜይል እንዲጠቁም ጥሪ ካቀረቡ በኋላ ነው። ጠቅላይ ሚኒስትር አብይ ትናንት በማህበራዊ ሚዲያ ገጻቸው በትግረኛ ቋንቋ ባስተላለፉት መልእክት የፕሪቶሪያ ስምምነት ተከትሎ በ2015 ዓ.ም የተቋቋመው የትግራይ ክልል ጊዜያዊ አስተዳደር የ2 ዓመት ስራ ጊዜ መጠናቀቁን ገልጸዋል። ይሁን እንጂ ጊዜያዊ አስተዳደሩ በእነዚህ ጊዜያት ውስጥ በክልሉ መደበኛ መንግስት ለመመስረት የሚያስችል ምርጫ ለማከናወን ሁኔታዎችን ማመቻቸት ጨምሮ ማከናወን የነበረበትን ቁልፍ ተግባራትን በወቅቱ ማከናወን እንዳልቻለ ጠቅሰዋል። በክልሉ ያለውን ነባራዊ ሁኔታ ከግምት ውስጥ በማስገባት የህግ ማሻሻያ ተደርጎ የጊዜያዊ አስተዳደሩ የቆይታ ዘመን በ1 ዓመት እንዲራዘም እንደሚደረግ አስታውቀዋል። ላለፉት 2 ዓመት በአቶ ጌታቸው ረዳ ሲመራ የነበረው ጊዜያዊ አስተዳደር የስልጣን ዘመኑ ሲራዘም አዲስ ፕሬዝዳንት እንደሚሾምለት ጠቅላይ ሚኒስትሩ አስታውቀዋል። የትግራይ ህዝብም በጊዜያዊ አስተዳደሩ የሚሰጣቸውን ተግባራት በብቃት ይወጣሉ፣ እንዲሁም የክልሉን ሰላምና ጸጥታ ማረጋገጥ ይችላሉ ብሎ የሚያምንባቸውን እጩዎች በኢሜይል ለፕሬዝዳንትነት እንዲጠቁም ጥሪ አቅርበዋል።